ክርስቲያን እንደሆንኩ ለእናቴ ነገርኳት። ኢየሱስን በልቤ ተቀበልኩ። እሷም ምንም አይነት መጥፎ ምላሽ አልነበራትም። ለብዙ ዓመታት ታማ ነበር። እናቴ ሐኪሞች ቀዶ ጥገና ያስፈልጋታል ያሏት ህመም ነበረባት። በጣም ትሰቃይ ነበር። እኔ ግን በኢየሱስ ስም የጠየቅኩት ማንኛውም ነገር እንደሚሰማ ሙሉ እምነት ነበረኝ። ስለዚህ ስለ እናቴ ጸለይኩ። ወዲያውም ህመሙ ለቀቃት። ከዚያ በኋላ ያ ህመምም ሆነ ችግር ዳግመኛ አልተመለሰባትም። ለዓመታት ትሰቃይ ነበር። ነገር ግን ኢየሱስ ክርስቶስ ፈወሳት። ከዚያም መጽሐፍ ቅዱስን መፈለግ ጀመርኩ። አሁን ክርስቲያን ነኝ። ኢየሱስ ምን እንዳለ ማየት እፈልጋለሁ። ሙስሊም በነበርኩበት ጊዜ ሙሴ ተውራትን፣ ኢየሱስ ኢንጂልን ወይም ወንጌልን፣ መሐመድ ደግሞ ቁርአንን እንዳመጡ ተነግሮኝ ነበር። ነገር ግን ሌሎቹ ሁለቱ ተበርዘዋል፣ ተለውጠዋል፣ ተበላሽተዋልም ይሉኝ ነበር። ስለዚህ ዋጋ የላቸውም፣ የመጨረሻው የአምላክ መገለጥ ቁርአን ብቻ ነው ይሉ ነበር። እኔ ግን አሁን ክርስቲያን ሆኛለሁ። ኢየሱስ በወንጌል ውስጥ ምን እንደሚል ማየት እፈልጋለሁ። ስለዚህ ወንጌልን መፈለግ ጀመርኩ። ቤተ መጽሐፍትና ሱቆችን ሁሉ አሰስኩ። ለ3 ወራት ያህል ብፈልግም ላገኝ አልቻልኩም። በመጨረሻም ኢንተርኔት ላይ ኢንጂል ብዬ ፈለግኩ። ብዙ ሊንኮች መጡልኝ። ነገር ግን ስነካቸው ወደዚህ ድረገጽ መግባት የተከለከለ ነው ይላል። መንግስት ወንጌል ያለባቸውን ድረገጾች ዘግቷቸው ነበር። ስለዚህ ቪፒኤን በመጠቀም እገዳውን አልፌ ገባው። ሊንኩን ስነካ የመጽሐፍ ቅዱስ መጽሐፍት ሁሉ ተከፈቱ። ይህ ሁሉ መጽሐፍት አየሁ። እነዚህ ሰዎች እነማን ናቸው? ጢሞቴዎስ ማን ነው? ቆሮንቶስ ምንድን ነው አልኩ። እነዚህን ስሞች ከዚህ በፊት ሰምቼ አላውቅም ነበር። ስለዚህ 4ቱን ወንጌሎች ብቻ አወረድኩ። ማንበብ ጀመርኩ። 4ቱን ወንጌላት በ5 ቀናት ውስጥ የጨረስኩ ይመስለኛል። ከኮምፒውተሩ ጋር ተጣብቄ ነበር። የመጀመሪያዎቹን 5 የማቴዎስ ወንጌል ምዕራፎች ሳነብ አለቀስኩ። ምክንያቱም ከዚህ በፊት ሰምቻቸው የማላቃቸውን ቃላት አገኘው። ጠላቶቻችሁን ውደዱ፣ ለሚጠሏችሁም ጸልዩ የሚሉ ቃላት። ይህ መጽሐፍ ቅዱስ ለምን ሕገወጥ ሆነ? ምንም መጥፎ ነገር የለበትም፣ ሁሉም ስለ ፍቅር ነው ብዬ መጠየቅ ጀመርኩ። ኢየሱስ እኔ መልካም እረኛ ነኝ፣ መልካም እረኛ ነፍሱን ስለ በጎቹ ይሰጣል ሲል አየሁ። እግዚአብሔርን አፍቃሪ አባት አድርጎ አስተዋወቀ። እነዚህ ሁሉ ውብና ኃይለኛ ቃላት፣ ይህን ሁሉ ሰው ማወቅ አለበት አልኩ። ስለዚህ 4ቱን ወንጌላት በሲዲ መቅዳት ጀመርኩ። ወደ ስፖርት ቤት ሲሄድም ሆነ በየመንገዱ ለሰዎች እሰጥ ነበር። በአካባቢ ያሉ ሰዎች ሲሰሙኝ ወደ እኔ እየሮጡ ይመጡ ነበር። እባክህ ለእኔም ቅጂ ስጠኝ፣ ለእኔም ስጠኝ ይሉኝ ነበር። ይህን ለ8 ወራት ያህል ካደረግኩ በኋላ በአንድ የህዝብ ስልክ መደወያ ውስጥ ሆኜ በስልክ እያወራው ሳለ ረጅም ጢም ያለው አንድ ሰው መጥቶ በቢላ ወጋኝ። እሱ ሲሸሽ በፊቴና በእግሬ ላይ ሞቅ ያለ ነገር ሲወርድ ተሰማኝ። ስነካው ደም ነበር። ያ ሰው ማን እንደሆነ ወይም ዓላማው ምን እንደሆነ አላውቅም። ነገር ግን በዚያ ሰዓት እዚያ መቆየቱ ለአደጋ እንደሚያጋልጠኝና እግዚአብሔር እንድወጣ እንደሚፈልግ በእርግጠኝነት ተሰማኝ። አንድ ቀን ምሽት ጥቂት ልብሶችን ይዤ ለማንም ሳልናገር ወጣሁ። ባደግኩበት መንገድ ላይ ስጓዝ ለረጅም ጊዜ በእነዚህ መንገዶች ላይ እንደማልቀመጥ አውቅ ነበር። ወደ አውቶቡስ ጣቢያ ሄጄ ወደ ቴሄራን የሚወስድ ትኬት ቆረጥኩ። ከዚያም ከቴሄራን ተነስቼ ወደ ቱርክ ድንበር መጣሁ። እግዚአብሔር በተአምር ድንበሩን አቋርጬ ወደ ቱርክ እንድገባ ረዳኝ። የ19 ዓመት ወጣት ነበርኩ። ገንዘብ አልነበረኝም። ማንም የሚያውቀኝም አልነበረም። ምን እንደማደርግ ወይም የት እንደምሄድ አላውቅም ነበር። የሚቀበለኝም ሆነ አስቀድሞ የተዘጋጀልኝ ነገር አልነበረም። ነገር ግን እናቴን የፈወሰውና እኔን ያዳነኝ ያው አምላክ ከእኔ ጋር እንዳለ በልቤ ውስጥ ሰላም ነበረኝ። ይህ ሙሉ መተማመን ነበረኝ። ምን ይፈጠር ይሆን የሚል ፍርሃት ወይም አለመረጋጋት አልነበረኝም። ሁሉም ነገር መልካም እንዲሆን ብቻ አውቅ ነበር። አንድ ኢራናዊ ሰው አገኘሁ። እኔም መጻተኛ ነኝ እባክህ እርዳኝ ከማለት ይልቅ ወንጌልን አጋራሁት። እሱም እንዲህ አለኝ፣ እኔ ክርስቲያን አይደለሁም፣ ነገር ግን ምርመራ እያደረግኩ ነው። ክርስቲያኖች ምን እንደሚያምኑ ለማየት ወደ አንዲት ቤተ ክርስቲያን እየሄድኩ ነው። አብረኸኝ መሄድ ትፈልጋለህ? እኔም በእርግጥ አልኩት። ይህ ሰው ወደ ቤተ ክርስቲያን ወሰደኝ። እዚያም የመጀመሪያውን እውነተኛ አዲስ ኪዳን ሰጡኝ። ያን ጊዜ ዓለም ሁሉ እንደተሰጠኝ ያልተሰማኝ። እውነተኛውን አዲስ ኪዳን በእጄ በመያዜ በጣም ደስ ብሎኝ ነበር። ሰዎች ደስ ሲላቸው፣ አምላክን ሲያመሰግኑና ሲያመልኩ ሙዚቃና ጊታር አይቼ አላውቅም ነበር። ከመስጊድ ጋር ሲነጻጸር መስጊድ በሄድኩ ቁጥር ለቅሶ፣ ዋይታ፣ ሐዘንና መከፋት ብቻ ነበር የሚታየው። ከአምልኮ በኋላ ፓስተሩ ወደ እኔ መጥቶ እንኳን ደህና መጣ፣ እዚህ ምን እያደረግክ ነው አለኝ። እኔም ታሪኬን ነገርኩት። እሱም ጌታ ይመስገን፣ እግዚአብሔር ጠርቶሃል፣ ይወድሃል፣ ለአንተም እቅድ አለው አለኝ። ከዚያም በቤተ ክርስቲያኑ ያለ አንድ ሰው ወደ ቤቱ ወሰደኝ። እግዚአብሔር ለእኔ በጣም ታማኝ ነበር፣ እየመገበኝና እየጠበቀኝ። ብዙ ዛቻዎች ነበሩ። እዚያ ለ2 ዓመታት ቆየው። ከዚያም ከተባበሩት መንግስታት በስደተኝነት ተቀባይነት እንዳገኘው ተደወለልኝ።
አሜሪካ ገባው። ጌታ ሆይ በነፃነት ላመልክ የምችልበት ነፃ አገር ስለሰጠኸኝ አመሰግንሃለሁ አልኩ። የመጽሐፍ ቅዱስ ጥናቴን ካጠናቀቅኩ በኋላ ለኢራናውያን ቤተ ክርስቲያን መሰረትኩ። ለሙስሊሞችም ወንጌልን ማድረስ ጀመርኩ። ኢራናውያን በብዛት ወደ ኢየሱስ እየመጡ ነው። አስቡት፣ ለእነዚያ ሁሉ ዓመታት ወደ ሞቱ ኢማሞች መቃብር እንሄድ ነበር። ለእነዚያ የሞቱ አጥንቶች እንጸልይ ነበር። ለአላህና ለመሐመድ ምላሽ እንዲሰጡን እንጮህ ነበር። ነገር ግን አላህ አንድም ጊዜ ለጸሎታችን መልስ ሰጥቶን አያውቅም። የኢየሱስን ስም በጠራሁበት ቅጽበት ግን ይህ ፍቅርና ኃይሉ ተሰማኝ። በክፍሌ ውስጥ ተገለጠልኝ። ስሜ ራሚን ፓርሳ ይባላል። እኔም ለእስራኤል አንድ ነኝ። በታማኝነት በየወሩ 50 ብር ለዚህ አገልግሎት መስጠት የማይከብዳችሁ ክርስቲያኖች በዚህ ስልክ